የደሃ ልጅ ነኝ ከደሃ ቤተሰብ ነው የተወለድኩት እኛ ቤት ጠግቦ መብላት ቅንጦት ነው ባዩ ከአርባ ምንጭ ደሳሳ ጎጆ ተነስቶ በአዲስ አበባ የራሱን ሆቴል መክፈት የቻለው ድህነትን ድል ነስቶ ፈታኛን ህይወት ቀጥ አድርጎ መምራት የቻለው አባቱ ጥሎት ሲሄድ እናቱን ደግሞ ሞት ሲነጥቀው እሱ ገና የሶስተኛ ክፍል ተማሪ ነበር እንዳለመታደል ሆኖ በልጅነቱ ነው ህይወትን ማሸነፍ ሲያቅተው ጎዳና ላይ የወደቀው ለስትሮ እየሰራ በሚያገኘው ሰንትም ቁርጥራጭ ራሱን መግቦና አስተምሮ ዩኒቨርሲቲ መግባት የቻለው ጎበዝ ተማሪ ወደ አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ገብቶም ከቀለም ትምህርት ባሻገር ህይወትን ተምሮ የወጣው አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ኢንቫይሮንመንታል ኢንጂነሪንግ ምሩቅ ለብዙዎች አርአያ የሚሆን የቢዝነስ ሰው የሆነው ተመርቆ በ600 ብር ቅልንጦ ተከራይቶ ከሚኖርበት ቤት ተነስቶ ነው የማን ማርኬቲንግ ድርጅት ሲኢኦ ከኢትዮ ቴሌኮም እስከ ኢትዮ ኤርላይንስ ከዲያስፖራ እስከ ሀገርኛ ሚሊዮነር የሚያሰለጥነው እኔ ቁጥር እጠራለሁ እነሱ ይከፍሉኛል ባዩ የሶሻል ሚዲያ ተጽዕኖ ፈጣሪ በየጊዜው የቲክቶክ መነጋገሪያ አጀንዳ ደግሞም በዩቲዩብ 24 ሰዓት ብሮ እያለ ቢውል የማይደክመው ሞቲቬሽናል ስፒከር ማን ያዘዋል እሸቱ የዛሬው ባለ ታሪካችን ነው። ምናልባትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም ቪዲዮውን ስትጀምሩ ላይክ አድርጋችሁ መጀመራችሁን እንዳትረሱ። ሐሳብ አስተያየታችሁንም በኮሜንት መስጫ ሳጥን ላይ አስፍሩልን። ማን ያዘዋል እሸቱ ተወልዶ ያደገው በአርባ ምንጭ ከተማ ከምስኪን የዋህ አባቱና ከጨቅጫቃ ችጋር እናቱ ማህፀን ነው። ማን ያዘዋል ስለ ቤተሰቦቹ ሲናገር እንዲህ ይላል። በጣም ደሃ ከሆኑ ቤተሰቦች ነው የተወለድኩት። ልጆኜ ራሴን ሳውቅ እናቴና አባቴ ሲጨቃጨቁ ነው ማያቸው። ሁሌ ጊዜ ጭቅጭቃቸው በገንዘብ ዙሪያ ነው። አባቴ በቀን 5 ብር ነው የሚከፈለው። ቤት ውስጥ ጠግበን በልተን አናውቅም። ጭራሽ የማንበላበት ጊዜም የሚቆጠር አይደለም። ሁሌ ጭቅጭቅ ነው። እናቴ በጣም መላሳም ናት። በመጨረሻም አባቴ ጭቅጭቁ ሲበዛ ጥሎን ጠፋ። እናቴም ተጨነቀች። እኔ ልጇ ተርቤ ሲጠይቃት የሚሰጠኝ የለም። ሰርታ አታገኝ ወይ ለምና አታበላኝ። ህይወት ከበዳት። እሷንም ሞት ነጠቃት። ወንድሜም ጎዳና ላይ ወጣ። እህቴም ወደ አያቶቿ ሄደች። እኔም በሰፈራችን አንድ ልስትሮ ከሚሰራ ሰው ጋር ቀርቤ ልስትሮን መስራት ጀመርኩ። ራሴን በራሴ አስተምሬ በጥሩ ውጤት ወደ ዩኒቨርሲቲ ገባው ሲል የሚናገረው ማን ያዘዋል እሸቱ በዩኒቨርሲቲ ቆይታው ያጋጠመውን የፍቅር ህይወት እንዲህ ያጫውታል። በህይወቴ ተደስቼ ተወድጄ ማላቅም። ነገር ግን ዩኒቨርሲቲ 3ኛ ዓመት ተማሪ ሆኜ አንድ ቆንጆ ልጅ ወደድኳት። እሷም ወደደችኝ። ከልጅቷ ጋር የሮሚዮና የጁሊየት ህይወት ጀመርን። ደስታዬ በሙሉ በሷ ላይ ሆነ። ማንም ያልሰጠኝን ፍቅር ሰጠችኝ። በህይወቴ ልደቴ መቼ እንደሆነ ለማላቀው ልጅ እሷ ልደቴን አከበረችልኝ። ወደድኳት። አዎ ከልቤ ወደድኳት። ነገር ግን ፍቅራችን ከ10 ወር በላይ መዝለቅ አልቻለም። ያለምንም ምክንያት ሸሸችኝ። አስለምዳኝ ሱስ አድርጋኝ ጥላኝ ስትሄድ ልቤ ተሰበረ። እንደ ሕፃን ልጅ አለቀስኩ። የማልፈልገው ስሜት ተሰማኝ። ማንም ያልሰጠኝን ፍቅር ሰተኝ። ሰው ሁሉ የጠላኝን ወዳኝ ጥላኝ ስትሄድ ላልጠገን ተሰበርኩ። ከዛ በኋላ መደበኛ ነገሮችን ማድረግ አቆምኩኝ። ለራሴ ትኩረት መስጠት ጀመርኩኝ። ለፈጣሪ 6 ወር ሰጠሁት። በዚህ 6 ወር ውስጥ ወይ ለውጠኝ ወይ ህይወትን ውሰድ አልኩ። እርሱም አላሳፈረኝም። ካለውበት ጭንቀት አውጥቶኛል ሲል ይናገራል። ማን ያዘዋል በዩኒቨርሲቲ ቆይታ ውስጥ ትምህርት ብቻ አይደለም ህይወትን ጭምር ተምሮ ነው የወጣው። ብዙዎችን በመምከር ከተለያዩ ሱስና ጭንቀት ማውጣት ችሏል። በየሳምንቱ ለግቢ ተማሪዎች በሚያዘጋጀው ሴሚናር ብዙ ተማሪዎችን ሊያስተምር ችሏል። ዛሬም በቲክቶክ ሚሊዮኖችን ያነቃቃል። ብዙ ሰው ይወደዋል፣ ደግሞም ብዙ ሰው ይጠላዋል። ብዙ ሚሊዮነሮች ብዙ ብር እየከፈሉ የእሱን እርዳታ ይሻሉ። ማን ያዘዋል እሸቱ ዛሬም ቢሆን በቲክቶክና በዩቲዩብ እንዲሁም በኢንስታግራም የተለያዩ አስተማሪና አነቃቂ ንግግሮችን በመናገር ይታወቃል። ማን ያዘዋል እሸቱ በዚህ ሰዓት ማን ያዘዋል? ሀብታም ነህ በጣም How do you define ሀብት? የገንዘብ ሀብት exactly ስለ ገንዘብ ሀብት wow I'm very ሀብታም ነኝ። I mean ጥሩ ገቢ ካላቸው ሰዎች መካከል አንዱ ነኝ and multiple income አንድ ኢንካም ብቻ አይደለም ያለኝ ነኝ። ከሴሚናር አገኛለሁ፣ ከግሩፕ ኮቺንግ አገኛለሁ፣ ከሪትሪት አገኛለሁ፣ ከዩቲዩብ አገኛለሁ፣ ከፐርሰናል ኮች አገኛለሁ፣ ቢዝነሶች ላይ ስፒች ከማድረግ አገኛለሁ። አንዳንዴ ደግሞ ከሄደም ላገኝ ይችላል። ሰው በወር ውስጥ ቢያንስ ከ6 ወር ከ7 ወር ከተለያየ ቦታ ቢዝነሶች ላይ ስፒች እያደረኩ ራሱ አገኛለሁ። I have good income በገንዘብ ምንም አልጨነቅም።